እኔ ልጆች ይወጣ ከኔ አባት ይወጣ እኔን የሚጎዳ ነገር አይደለም። ምን አገባኝ? ለምን አይደለም ገንዘብ ለምን ነፍሱን አይሰጥም? ምክንያት አለ። እሱ ደስ ስላለው ነው የሰጣት። በቃ ደስ ስላለው ሰው ጊፍት ይሰጣል። ደስ ስላለው ደግሞ አይሰጥም። ግን አንዳንድ ሰዎች አሉ ከመጠን ከአይምሯችሁ በላይ ዋይ እዚህ ጋር እኮ ስማርት ሆነሽ መገኘት እኮ ነው። ቤታዩ ትበልጣች። አሁን ወደ ዩቱብ ልትመጣ እኛ ሁሉ ጊዜ እንደዚህ ነው የማስበው። ምን በሰራ ያዋጣኛል? ምን በሰራ ተመልካች አገኛለሁ? እኔ አሁን ልስራ ስል ዩቱብ ምን ብሰራ አማክራለሁ። ዩቱብ ላይ ሄጄ አያለሁ። ምን ብሰራ ተመልካች አገኛለሁ? በምን ቶፒክ ላይ ባወራ አወራሪ እንዴት ቢሆን ነው ብዬ ነው የምለው እንጂ ሰርጀሪ ተሰርቷል አሉ። እኔ መጀመሪያ ጊዜ አውቄያለሁ። እግዚአብሔር ምስክሬ ነው አውቄያለሁ። በቃ እንዲያልኩ ይሆን ማለት አውቄያለሁ። ግን እኔ መልሼ ደግሞ ራሴን እንዲላለሁ ዝም ብለሽ ያለውን ነገር እስከተሻ አትዳክሪ። ስንት የሚያሳስብሽ ነገር አለ እንጂ አውቄያለሁ። እንደዚህ እንደምትመጣ ሊያሹ እንደምትመጣ በደንብ አውቄያለሁ። በደንብ አውቄያለሁ። የሰው ልጅ እኔ ካምፓኒ ውስጥ አንድ ካምፓኒ ውስጥ እንኳን አልተቀጠራችሁ አንድ አለቃ አይደለም የሚከፍላችሁ ወይ የሚሰጣችሁ ሹመት የለም። ሰው እንዴት በዚህ እድሜው ለነገሮች ቆረቆና ቻርጀታለች። እቺ እኮ አሮጊት እኮ ናት። ሊያሾ እኮ 16 ዓመት እኮ ቱርክ፣ የመን፣ ቱርክ ኡማን የት ነው ደግሞ የኖረችው ማለት ነው። በእድሜ እኮ ቋቅቅቅ ያለች እኮ ነው። እናንተ እሷን እኮ የምታያት እንዴት እንደሆነ ታውቃላችሁ? እንዴት እንደሆነ ታውቃላችሁ? እሷን የምታያት በቃ ትላንትና መታ ምናምን በቃ ለልጇ ሳስታ ምናምን አይደለም። በመጨረሻ ሰዓት ነው በቃ ያላት እጣ በሙሉ አልቆ እኮ ነው ይቺ ልጅን የወለደችው። ገባችሁ? ይቺ ልጅን ስለወለደቻት ደግማ መውለድ ስለማትችል ሳስታ ነው የምትኖረው። በቃ እግዚአብሔር በመጨረሻው ሰዓት ልጅም ሰጠኝ፣ በመጨረሻው ሰዓትም ሀብት ሰጠኝ ነው የምትለው። ትክክል ነው። በቃ የመጨረሻው ላይ ተንገላታ ነው ይህንን ሁሉ ያገኘችው። በመጨረሻ ማን ያሳደጋት? የአረብ ሀገር ስራ አይደለም የሸረሞጠችው ቱርክ ላይ የሸጠችው እኮ አይደለም። ቱርክ እኔ አንዳንዴ የሆነ ነገር ሰርታ ያመጣች ይመስል ጉሯ እኮ በቃ የሆነ በቃ ተምራ ዩኒቨርሲቲ ገብታ ለፍታ ነግዳ ምናምን ናይ ዩቱብ ነው ያነሳት። ልክ እኛ ዩቱብ ስናቆም 2028 ላይ በቃ ጣጣው ምናምን ሲበዛ ምናምን ነገር ሲበዛ ተነስታ ሄደች፣ ቱርክ ሄደች። ዩቱብ እዛው ይከፍላታል። እቃ እየላከች ኢትዮጵያ ገብታ ከኦማን ነው ምናምን ተሰዳ ገብታ አፈር ከድሜ ይበልታ የሆነ ምንድን ነው ወደ መገናኛ ነው ምናምን አካባቢ ትዝ ይላችኋል። ያ መገናኛ አካባቢ የሆነች ሱቅ የምትመስል ነገር ምናምን በቃ እኔ ኢትዮጵያ ሰለቸኝ መረረኝ ብላ ቱርክ ስትገባ ይችን ነው የምታክሉ። አይታችኋት እንደሆነ እንዲሁም ዶክተር አብይ የምትሳደብበት ቦታ ላይ ይችን የምታክል በቃ ጣውልጋ ብላ በቃ እዛ ጋ እንዴ ትግራይ ትምጣ ምናምን ያለችበት ይችን ነው የምታክለው። በቃ የሆነ ራባ አንገላቷት ማለት ነው። ልከኛ ከዩቱብ ተባረን ስንወጣ ተቆጣጠረችው። 2016 ነው ዩቱብ የጀመረችው ሀረግ ከምትባል ልጅ ጋር። እንደውም ሀረግ የምትባለው ልጅ እንዲሁም በጣም ትሄድ ነበረ። እናቴን ወደዋለሁ ካልዳርሽኝ የምትለው ትዝ ይላችሁ እንደሆነ። ይቺ ግን ወዲህ ብትለው አልሆናል ወዲህ ብትለው ከዛ የት ትሄዳለች? እንደምንም ተጋግጣ ቱርክ ትገባለች። ሀረግን ታውቃታላችሁ? እንደውም በጣም ትልቅ ተመልካች የነበራት ምን አይነት ቡዳ እንደበላት አላውቅም። ቀልጣ የቀረች ልጅ። ኦኬ ከዛ በኋላ የት ትሄዳለች ይች ልጅ? ቱርክ። ወይዘሮ በቃ አያልፍልኝ ምን ኢትዮጵያ ውስጥ አላልፋ ላይ ምላ ቱርክ ተነስታ ትሄድና የጓደኛዋን ባል ትቀማለች። የጓደኛዋን ባል ታሪኳ እዚህ ጋር ነው የሚጀምረው። ቱርክ ሀገር መኖሪያ ምናምን ስታጣ የጓደኛዋን ባል ትቀማና ጓደኛዋን ባል ቤት ውስጥ ትኖራለች። ሊያሹ የጓደኛዋ ባል ቀምታት ማለት ነው። የቤት ክራያት ልጅ አለ እንዲያውም ታውቂዋለሽ ታይዋለሽ ምናምን ብለውኝ ነበረ። ጓደኛዋን ባል ቀምታ የጓደኛዋን ባል ውስጥ ቤት ውስጥ ትኖር ነበር። ይሄ ደግሞ ሌላ ባሏ ደግሞ ኢትዮጵያ ይኖር ነበር። ኦኬ ዩቱብ እየሰራች እዛ በምታገኘው ገንዘብ ይሄ ካናዳ ጥሩ ልጅ አለ ዩቱበሮችን የሚረዳ
ስትሰራ ደህና ብር አገኘች። እኛም ወጥተናል። እኔም ዮኒም የዛኔ ብዙዎቻችን ተባረናል ከዩቱብ በሪፖርት ማለት ነው። እሷና አንዳንድ ልጆችን ትይዝና መስራት ትጀምራለች። በምስራ በዛ ደህና ሳቢ ስላላት እቃ ትልካለች ወደ ኢትዮጵያ፣ ብሩን ትቀበላለች፣ እቃ ትልካለች። እንዲህ እያለች ተነሳች። በቃ ሌላ ምንም የለወጠችው ነገር። አሁንም ቢሆን ዩቱብ ቢዘጋ፣ ዩቱብ ላንቋ ቢዘጋ ቤታዮ ብትመጣና ብትሰበስብባት፣ ምክንያቱም ቶፒካቸው አንድ አይነት ነው። የቤታዮና የሊያ አሁን ተሴ አፕ እሱ ነው እንትን ያላት ያስተካከለላት። አሁን የቤታዮ ቶፒክ እና የሊያ ቶፒክ አንድ ነው። እኔ የፈራችኝም በዛ ነው። እኔ ግን የእሷ ቶፒክ እኔ ከእሷ ቶፒክ ጋር አንድ አይነት አይደለም። ከኔ ጋር መጣላት የማያስፈልጋት ምክንያቱም ቶፒካችሁ አንድ አይነት ሲሆንና ቶፒካችሁ ሲለያይ ሌላ ነገር ነው። እኔ ብዙ ጊዜ የማወራው ምክር ላይ አንዳንድ ነገር ላይ ቁጣው ላይ ምናምን ነው እንጂ አከሌ እንዲሆነው አከሌ እንደሆነ አለው። እኔ መጥመድ አልነበረባትም። ኢማጂን ጭንቅላቷ ቢያስብ ኖሮ ማለት ነው። ምክንያቱም ቶፒካችን አንድ የስፖርት ጋዜጠኛ ሆነ የስፖርት ጋዜጠኛ ልትጠምድ ትችላለህ። ዶክተር ሆነ የዶክተር ቶፒክን ልትጣመድ ትችላለህ ዩቲዩብ ላይ። ምክንያቱም ተመሳሳይ እንትን ያላቸው ተመሳሳይ ቶፒክ ነው ያላቸው። አሁን እኛን ግን ጠመደችን። እኛም ወደ እሷ ሄድን። እሷን መምታት ጀመረን። እኩል ሆነ ገቢያችን። እኔና ልጁ ግን ስንጣላ ወጣን። ስንወጣ ተገላገለች። አላነሳችኝም። ከዛ በኋላ ስሜ አላነሳችኝም። አሁን ግን ቤታዮ ምን አይነት ቶፒክ ይዛ ልትመጣ ነው? የሚጣፍጥ ከእሷ የበለጠ እንዲያም ስታወራው አልንል ነው እንግዲህ ዩቱብ ላይ ምን ልትሆን ነው? አለቀ በቃ። ሊያሾ ተቀበረች ሊያሾ። አያችሁ። ስለዚህ ስለምታውቀው ምክንያቱም ቤታዮ ከመጣች ስለ ሀቢባ ልታወራ ነው። ቤታዮ ከመጣች የቤታዮን ባህሪ ታውቃላችሁ። እኔ ስለነገርኳችሁ ብቻ አይደለ እንደው እኮ እንደ አከሌ ሰርተሻል ብላ ከኪዱ ጋርና ከዲቦራ ጋር የምታወራው ነገር ሊመጣ ነው። ይሄ ደግሞ የማን ቶፒክ ነው? የሊያ ቶፒክ ነው። ተመሳሳይ ነው። አበደቻ ሊያ እኔ እንዲያው ቀይ ታረገው ይሆን? አይ ቤታዮ ስለሆነች ያው አማራ ነኝ ስለሚሉ እንደዚህ በሷ እኔ ምን አልኩኝ? እኔ ምናልባት በፖለቲካው ስለጠመደችኝ ይሆናል። እኔ እንደዚህ ቤታዮ ላይ ማታረግም ባክሽን የራስሽ ጉዳይ ዲጄ ምን አገባሽና ነው ምናምን ብዬ ራሴን አወጣው። አልጠበቅኳትም። እንደዚህ ሸር ትሰራባታለች ምናምን። ግን ሰርጀሪ ተሰራይ ስትል አገኘኋት። በቃ ይዛ ሰዓት አሁን አልኩ ቤታዮ ትሰማለች ይሄንን ነገር። ካልተናገረች አትሰየው። ግን እኔ ስልጠብቅ እውነትም ቤታዮ ተናገረች። አሁን ወጣላት። በጣም ያሳዘነችኝ ደግሞ ልንገራችሁ። ቤታዮ ትላንትና ቤታዮ በጣም ትልቅ ሰው ሆና ነው ያናገረቻት። ሪኮርዱን አዳምጡ። እራሷ ናት ገብተሽ ግልጽ አድርጊ ያለቻት አይደለ? ቤታዮ በጣም ራጋ ብላን ያናገረቻት። እግዚአብሔር ምስክሬ ነው። ሁላችሁም ፍረዱ። ሊያ ቤት ገብታ ቤታዮ ስታወራ የነበረው የተለየች ቤታዮ ሆና ነው። ታውቂያለሽ አይደለ ሊያ? እኔ እኮ ሌላ ሰው ቢለኝ እንኳን ችግር የለውም፣ ግን አንቺና እኔ እያለች ያችኛ ግን ልታስበላ ትፈልጋለች። እና እንዲያውም ቤታዮ እሳት ሆና እንድትናገር ያው የለፈረደባት ለፍላፊ እንድትባል እሳቱን ከተሰጥበት ለኩሰው እቺ ግን በገባችበት አድርጋ እሺ ካላልሽ እሺ ምናምን እያለች ከዛስ አይ እኔ እራት ልበላ ነው ከኤልሻዳይ ጋር ብቻዋን እኮ አትሞትም። ምንም ማለት ከቤታዮ ጋር ችግር ቢኖርም ኤልሻዳይንም ይዛት ልትሞት ነው። አብራ ልታሰደባት። ዛሬ ምን አለች? መናገር ስለፈለገች ነው። እኔ እኮ እንደ ሌሎቹ እንደ ነኪዱና እንደ ዲቦራ አይደለሁኝ። አንቺ የፈለግሽውን ነገር አንቺ የተጣላሽውን በሙሉ ተጣይ ማለትማ አትቺ አላረግም። አያችሁ፣ ይህ እንግዲህ ዶሮ የተወራውን እንግዲህ ዛሬ እሷ እንደ አዲስ ማርገ ማውራቷ ነው። ቤታዮ እንዲህ ትላለች። ታዲያ ለምን ዛሬ ወራ አላልሻት? ለምን ከዛ በፊት አላልሻት? አሁን ለምን ልትመጣ ነው? ልትቀሚ ነዋ። ግን ምን ችግር አለው? አንቺም ቀደም ብለሽ ብልጠት ቢኖርሽ ነው ማቾርድ ብትሆኚ ይህንን ቶፒክ ቤታዮ ሳትሰማ እኔ ቀድሜ ላውጣው። አትቺማ በቃ የሚታየሽ አንቺ ምንድን ነው? ወይኔ በቃ አርስቴ በሙሉ ተበላብኝ፣ ርስቴ በሙሉ ተወረሰብኝ። ዩቱብ ላይ ልትመጣ ነው ቤታዮ። ስለዚህ ቤታዮ ሰርጀሪ ያደረገች፣ ቤታዮ እንደዚህ ያደረገች። ከዛ ዘለሽ የት ሄድሽ?
ይሄ ምስኪን አለ ዮኒ ልጆቹ ሲነኩበት የማይወድ በስስ ጎኑ ኤልሻዳይና ዮኒ እያወሩ ራስሽ ልከሽ ገባሽ ራስሽ። ምክንያቱም ያስፈልግሻል ዮኒ ታርቀሽ መቀጥቀጥ አለብሽ። ማንን ኤልሻዳይ ማን ቤታዩ እኔ ደግሞ ጠጅ እየቀመቀምኩኝ በእኔ እኮ የለውም እኮ ጠጅ እየቀመቀምኩኝ ሞቅ ብሎኛል። እኔ ጠጅ በጣም ሞቅ ነው የሚያደርገኝ። የሆነ መጣና ሰበናፕ ይለኛል። ሰበናፕ እንዲያለች ስለኝ የሆነ ነገር ስትል ሰምቻታለሁ ብላኛለች አልኩኝና እኔም ደግሞ ቤታዩ ላይ ትክክል ግን አይደለም ጥፋት ነው ማለት አልነበረብኝም። ማለት አልነበረብኝም። ከተናገርኩ በኋላ ቆስቲ ለማንኛውም ቤቴ ከገባ በኋላ ለምንድን ነው እንደዚህ ተናገር? ምክንያቱም እኔ ተናግሬያት አላውቅም። ብዙ ነገር ስትናገረኝ ተናግሬያት አላውቅም ቤታዩ። ምክንያቱም እየጠበኩት ነው ነገር ሳየው ምን አለችኝ ቤታዩ? ያቺ ናት ዝሆኔ ስትቆረጥ በምን እንትን ነው የሰማሁት አልኩኝ። እኔ ራሴ እግዚአብሔርን ምንድን ነው የሰማሁት? የቤታዩን ድምፅ ነው እንደ መሰለብኝ። ምን ሆኜ ነው የሰማሁት? እንዲያውም የሰደበችኝ እችዮ ምን አጠለጠለኝ እኔ ቤታዩ ላይ ኖ ልክ አይደለም፣ ትክክል አይደለም። ሶሪ። ምክንያቱም እኔ እቺና እቺ ባዘጋጁልኝ ቀለበት ምገባ ሴት አይደለሁም። ወይዘሮ ሊያ ድንቄ ችግር ስላለብሽ በቃ ተካፍለን እንብላ። እኔ ባለኝ ችሎታዬ ለምን ተንደላቀቅሽበት? ዩቱቡ ላይ ብቻሽን ነሽ፣ ማንም የለም። ማሮቼ አይደል ምን እንደምትለው የሀገር ማሮቻችን ማለት የሀገሬ ልጆች እስቲ ኑና ቆይ ልብላ። እነዚህ ደግሞ እንደው አግኝታ በጣም ደስ ብላት ምግብ የምትበላ መስሎች አይደለም፣ ስኳር አለባት። የስኳር ችግር አለ። የስኳር ችግር ስላለ ነው የምትበላው እንደዚህ። 3 ነጠላ ጫማ ለብሰው የሚሄዱ ጓደኛ ማቾች ይመስል አፏ ላይ እንዴት ነጠላ ጫማ አድርጋችሁ ስትሄድ ቤት ውስጥ እንዳታጣጥብኝ ምናምን አለ የምትባሉት። ልክ እንደዛ ማለት ነው። በሽታ ስላለብሽ ጓደኛሽ ብትሆንም ባትሆንም ዛሬ ቶፒክ አታረጊያትም ነበር፣ ግን አረግሻት። አየሽ፣ እሷ ግን ትላንትና መጣ በጣም እኔ ለመጀመሪያ ጊዜ ለህይወቴ ስለ ቤታዮ ስከታተል እንደ ትላንትና ፒስ ሆነ ያናገረች ሰው የለም። አንቺ ግን ሆን ብለሽ ወጥመድ ውስጥ ለማስገብ ምክንያቱም በምኗ ትናገሪያት እኛም ዘራ ጨረሱ ምናምን ብለሽ ምናምን በብዙ ስም ሰተሽ እኔንም ይሆን እሷ ግን ብትናገሪያት አትችይም። ምክንያቱም ዘሩንም እጇ ላይ አስገብተዋለች። ያ አንቺ ጎንደሬ ነኝ የምትይው ጎንደሬ የሆነች ልጅቷ ሙሉ ጎንደሬ ሆና ነገር አመጣችብሽ እስከና አክሰንቷ። ምን ብለሽ ሴትዮ ከዩቱብ ላይ ታባረሪያታለሽ? ተቆጣጣለች። ወደ ዩቱብ ከመጣች ደግሞ ችግር ነው። በቃ እንጀራሽ ሊቋረጥ። አንቺ የምታስቢው አንድና አንድ ምንድን ነው? በቃ ዩቱብ ከ10,000 እና ከ15,000 ፎሎ በየቀኑ እየመጣ አስልበት የነበረው አሁን በቃ ቤታዮ ተቆጣጥራ ሀኝ ልለው ነው። በቃ ሊቀር ነው እንደ ልብ ሆም ሊቀር ነው። በቃ እንደ ልብ መዋጥ ያ ስኳሩ በተነሳብሽ ቁጥር ሆም ሊቀር ነው። ስለዚህ ማንን ማባላት አለብሽ? ኤልሻዳይንና ቤታዮንና ኪዱንና የሆነ ነገር ሄለንን እንደዛ አድርገሽ አባልተሽ ያ የዩቱብ ገንዘብሽን በዛው ባለበት $5,000 እንደዚህ እንኳን አውርታ ስንት እንደምታገኝ ታውቃላችሁ? ዩቱብ ላይ እስከ $5,000 ታገኛለች። ሊያሹ $5,000 ታገኛለች። ስለዚያውም እንግዲህ ያስቡት ቢያንስ በወር እንግዲህ ስንት ሰው ቢከተላት ነው? ስንት አንድ ወፍ ቢኖራት ነው? 500,000 ግን ምቀኝነት አለባት። በጣም ምቀኝነት አለባት። አትፈልግም። ይሄ ጥሩ አይደለም። ዩቱብን የከፈትሽው አንቺ አይደለሽም። አባትሽ የከፈተው ዩቱብ አይደለም፣ የሚከፍለው ጉግል ነው። ሞር እንዲያውም ተበረታታችሁ ሁላችሁ። አንቺ ይህንን አድርጊ፣ አንቺ በዚህ ነገር ይህንን አድርጊ፣ አንቺ በዚህ ነገር ይህንን አድርጊ፣ አንቺ የራስሽን ቶፒክ ውሰጂ። ተቀጣቅጣችሁ ምናምን ነገር ተተቻችታችሁ። እኔ በወንዶቹ እንዴት እንደምቀና ታውቃላችሁ? በወንዶቹ ዩቱበሮች አንድ ቀን ሰምታችኋቸዋል እርስ በርስ ሲሰዳደቡ።
የኛዎቹ ሴቶቹ ሄለንም አለች አንቺ እንዲህ ብለሽ አንቺ ለምን አስፈልግ? እኛ ድሮ በፖለቲካ ነበር ድሮ እኛን ያቀጣቀጠን። አሁን የምንቀጣቀጠለት ፖለቲካ ካለ ተቀጣቀጡ። ግን አይደለም አንቺ ሙሙሽ $5000 ነው ሊያሾ የምትወስደው በወር። ሄዱና ሰርች አሉ ያሳያል እኮ ትክክለኛውን ባያሳየን በዚህ ወሬ እንወስዳለች በዚህ ወሬ እንወስዳለች ብሎ እኮ ያሳያል ዩቲዩብ። እኔ ምንም የምታገኘውን ስለማየው ነው። ግን ተነጋግራችሁ ሁላችሁም ተነጋግራችሁ አብራችሁ መስራት ይቻላል። በጣም መስራት ይቻላል። በጣም ብዙ የሚሰራ ነገር አለ። ያ ረቢ ጌታዬ በጣም ብዙ የሚሰራ ነገር አለ። በጣም ብዙ ይዋቸው የኔን ሳምሬን ይዋት አንድ ቀን ስለሰው ታወራለች። በሳምንት 2-3 ብትለቅ ነው በጣም ሰት ደስ ብሏት ነው የሚኖሩት። አንድ ቀን ቀነሰብን በዛብን ምናምን አይሉ በቃ ይህን ሰርተናል ይህን እናገኛለን በዚህ ነገር እነዚህ እናመጣለን። እውነቱን ልንገራቸው $5000 ነው የምታገኘው። $5000 እኮ ምንም ማለት አይደለም። ያደለው ሰው እኮ እስከ $10,000 ያገኛል። 15,000 $10,000 እኮ የሰራሁበት ጊዜ አለ። ሌሎች ዩቱበሮች እርግጠኛ ይሄ ማነሱ የእናቷ ልጅ ምናምን ነገር እስከ $20,000 ማግኘት አለበት። ይሁ አለ ስንት ብር እንደሚያገኙ ያሳያቸዋል። አሁን ግን ቤታዮ ባላት ሁኔታ ባላት ተቀባይነት ባላት እንትን እርግጠኛ ነኝ ከ10,000 ትሰራለች። ምክንያቱም እዚህ ላይ 3,000 አንደኛ የእሷ ደግሞ ደስ የሚለው ቤታዮ ታሪክ ትሰራለች። እግዚአብሔር ምስክሬ ነው። 100% ሽሩኝ ነው የምነግራችሁ። ቤታዮ ዩቱብ ላይ ታሪክ ትሰራለች። ምክንያቱም ተመልካቾች አሏት። ተመልካቾቿ ደግሞ እኮ ሰውም ያላቸው ምናምን እኮ አይደለም እንዲሆኝ ስለ ራሷ እንኳን ስታወራለች። እኔ ቤታዩን በደንብ አይቻታለሁ። ታለንቷ ቤታዩ ማንንም ሳታማ ያ ኧረ እናንተ እንደው የግንባሬ ካለች 2,000 ሰው እዚህ ጋር አለ። ታስቃለች። ቤታዩ ታስቃለች። ስታወራ ያምርባታል። አለቅ። ስለዚህ ማን ተበላ? ማንም። እቺ ደግሞ የፈረደበት አርቲስቷን መታ ብታማ ሁለቱም የራሳቸውን ያደል ያገኛል። እቺ ግን ትሄዳለች። እቺ ትሄዳለች። አሁን ቤታዩን ታዩታላችሁ። 6 ወር ስጧት። እግዚአብሔር ምስክሬ ነው። በ6 ወር ተስላ ትገዛለች። ቤታዩን ካላረግሽ ደግሞ ነግሬሻለሁ ትገዣለሽ። ተስላ ታረጊዋለሽ። ታልምታለሽ ታረጊዋለች። ስለዚህ ፑሽ ሄጅበት ግልገሎች ይዘሽ ሂጂና እዛ ጉርስ